በ10 ዓመታችን ልማት በጀመርነ አባይን የሰው ልጅ እንዳይባል ባነ በ2013 ጥቅምት 4 ቀን ጦርነት ጀመረ። መስሏቸው ነው እንጂ ለእኛማ ምን አለ ካለፉት አባቶች ታሪክ እያለን ከአፄ ቴዎድሮስ ከፋሲል ሆነ አሁን ካለን ጀግና ብዙ ያለን አርባጭነ ወጣ የጎንደር ልጅ አለ አርባያ በለሳ ክንፋሴን ቀጠለ የጥጃ ብረቱን ይዞ ኮበለለ ጀመረ ባይቀጥራ ሄደ ተፋለመ ሁሉም ጀግና ወጣ በብራክ ተባለ ዕለተ ህዳር 2014 ቀዝባ ተጫነ ብዙም ባፈሰሰ ብዙ ነገር ሆነ ህዳር 14 ቀን ያነ ታሪክ ሆነ በጠላት አቅጣጫ ባዶ ሜዳ ቀረ የጀግና ልጅ ጀግና መሆኑ ታመነ ለሞቱ ጀግናዎች እየተፈከረ ለዘማች ወንድሞች እየተዘመረ ሁሉም አመራሮች ግንባር በመሰለፍ ጋሻ ሆነውና ድል በእነሱ መጣ ከጥንትም ድል አለ ድል በእነሱ መጣ ከጥንትም ድል አለ የጦር መሳሪያውን አስረው ተሸክመው በራስ ትከሻ ነበር ድል ያመጡ በፀራራ ፀሐይ በዳገት በዋሻ የያዙትን ሊያጡ ጉባልበላቸው ጎንደርን ለመንካት ሲያስብ አምሯቸው የበለሳ ግርማ የበለሳ ወኔ ሳይሰማ ጆሯቸው በገንበር ለመጣ የዙይል አይችልም መቼም አይመቸው መሳሪያ የነሱ ገዝተው ያስቀመጡት በጎጆ መውጫቸው ሄዱ ተፋለሙ ለእናት ሀገራቸው ይባልም ነበረ በጥባጮች እያሉ ማን ጥሩ ይጠጣል የሰውን ፈላጊ የራሱን ያጣል የኛን መመኪያ አማራን አስበው ከመሬት ተነስተው እንዲመጡ ተሻግረው አንዴ ጎንደር ዙሪያ በለሳን አልመው ጋይንትም በወሎ በለሳን አልመው አጥፍቶ ጠንፊዎች ከሲኦል ተልከው ከነብር ጉሮሮ እጃቸውን ሰደው እንዳይመለሱ ጎንደር ተነሳና የነብር አራሱ ደግሞ እነማን ናቸው ብሎ ጠየቀና ጎንደርን ክተት ዝመት የሚል አዋጅ አወጣና ጎንደርን በጎንደር ጋይንትን በጉና መዛና ብናትና አርባያ በለሳ ክንፋስን ጨምሮ ቀዝባ ላከና ድምፁን ከፍ አድርጎ ዘመረ ለጎንደር ፈከረን አማራ እንደዚህም አለ ጀግና አባቶች አልፈው እኛ ተወለድነ የጥጃ ብረቱ ከእጃችን እያለ አፈሩ ሳይበላን ማንም ይነካነ እንኳንስ መሬቷን ረግጠውብነ ወይ አሻግሮ ማየት እኛ ካልፈቀድነ የባለቀሚስ ልጅ ባለጋሻ ነን ከካሳ የመጣ ከጥንትም ድሮ አለ እንደዚህ በማለት ተኩሱ እየፈነዳ አርባ ጸጓር ወጣ ቀዝባ ተጫነ እንደዚህ እያሉ ወደ ጦር ወረዱ ብዙ ነገር ሆነ በወርድ በእግራቸው ተሻግረው በረሳ መልክ ሄዱ ጠላት በመጣበት በፊርማ ተሸኙ ብዙ መንገድ ሄዱ ከጥንትም ድል አለ ታሪክ አይረሴ ዳር ደንበር ላይ ቆመ ኮስተራው በለሴ ብዙ ተፋለሙ እና መላኪዴ ያድኛ ንጉሴ አሳይተዋል ወኔ እና ማረሚሰው እነ ሙላት ምረት እና ሙሉ ልብሴ ነበርነ ጀግና እና ያለው ጀንበር እና ሙላት ብሎ ሞተኮ እና አዲሴ የሻምበል ወዳጅ እነ ጥገት ሞገስ ሞታባቸው ደሴ እስከማይረሳ ድል አስመዝግበዋል ድል አለው በለሴ ጀግና ነው በለሴ 75 ጀግና ሲነሱ እንዲህ አሉ እንኳንስ ጎንደርን የካሳን ቀምጣላ እንኳንስ ጎጃምን የበላይን ጮማ እንኳንስ አማራን ያምባቸውን ማማ እንኳን ደለታምር መውጣት ወደ ጉና እንኳን ደጋ መርዛን ያጅሬን ባድማ እንኳንስ በለሳን የጎንደርን ትንፋሽ የእኛን ሁለንተና ወይዋን መቅመስ ሺህ ጊዜ ሊጠማ እንታያለን በድር ከሆነማ እያለ ተከረ በለሳ ወጣና የራሱን ክላሽን ይዞ ከበደለ ቤቱን ባድማውን ለልጁ እየጣለ ሁሉም ባለሙያ አመራርን ይዞ ቢሮውን ዘጋና በራሱ ወሰነ 1100 መሳሪያ ነበረ በሺህ የሚቆጠር የሰው ኃይል ነበረ ሄደ በየጎራው በሶስት ተከፈለ በድር በገደል በጫካ እያደረ ህዳር 14 ቀን እጅግ ዘገነነ ብዙ ጀግና መሪ በወቅቱም ነበረ አንድ ጀግና አንድ ታጋይ ሳይቀር አምጥቶ ቀበረ ከሞቱ ጀግናዎች ሲባል ማን ነበረ
ካነጋገራቸው ልዛቸው ያማረ ካስተዳደጋቸው ኑሯቸው የታመ ያን ጮማ ቅቤ ብዝ ያዘወተረ ትከሻቸው ድረስ ሲወጡ በበቅሎ ይፈሱ ነበረ። ምሁርም ዲግሪውን ነበረ ተማረ ታምራት ተዘራ ያለው ምሁር ቀረ። እሱ ባለው ቢሰጥ እና ማረዳኛው እኔያ ተመበላሁ መምህር አተረፈነ ዋ ሞገስ ከፍ ያለው ነው ደግሞ እነመለሰ እናት ታዲያ በለው ያኔ የሽግምት የሰዓት ራት ቀረ። እነ ጋሻው ፈንቴ እነ ጋሻው ደስታ እና ሰፋ በላይ እነ ዋሴ አዳነ መሀባ አገኘው መኮንን ምትኩ አባይ ደጀን ቀረ። አያና ምትኩ ዋጋሻው አሻግሬ ዋበሪውን ሲሳይ እነ ደርሶ አበበ እነ በላይ ይሻው እነ ጌታ ሙጬ ዋበለት አዳነ እነ ክፍዴ ተንቼ ሞቱነ መድረኬ ሙሉጌታ እንደሻው ያነ ቀንበት ቀረ። ዋሰጠኝ ውበቴ እና አንዴ ኪደወተ እነ ሰጠኝ ዋሰጠኝ ውበቴ አንዴ ኪደወተ እነ ጌታገለ ዋማርዬ በላይ እነ ያያው ኃይሌ አለሙ ተሾመ እነ ሙሌ ይግዛው እነ አዱኛ ሰጠው እንኳን ሆነ ቀረ። 75 ጀግና ለሀገር መሞታቸው የሚያዘዘፈነ ነፍሳቸው ገነት ያስቀምጥልን። ድል በእነሱ መጥቷል ከላይም ከካሳ ከድሮም ድላለ ከላይም ከካሳ ከድሮም ድላለ። ኅዳር 14 ቀን ማክሰኞ ማለዳ የሰው ልጅ ለልማት ማልበስ ሲሰናዳ ጠላት በስተጀርባ አጥምዶ በጓዳ ተነሳ በለሳ ችንፋዝን ጨምሮ ተኩሶ የማይስተውና ወላዳ ጦሩ ተጀምሮ ተኩሱ ሲፈነዳ ብዙ ሲቀር ሲመስል ዘንጋዳ ቀሩ እኛ ጀግናዎች በዚያ መከዳ። ዋይ ደግ ተግ ነው ዋባ እየመለሰ እነ ዋሴ እንዳለው እነዚያ እኛ ባረጋዳ ዋታድሎ መልኬ እና አትርሳ አሻግሬ አበባው በሰፍንት ቀረ ያመከዳ ዋበር ይሆናሌ እናታዴ ጎቤ ሞተኮ ገነቴ ዋመሸሻ እንግዳ ሞተኮ ገነቴ ዋመሸሻ እንግዳ። ጀግንነት አንደበት በሁሉ ቢጠራ ታጥቀው የሚደርሱት በሰልፍ በገፍራ ቀድመው የሚገኙት ልክ እንደ ምናውራ ወርደው በበረሃ ወጥተው በተራራ ድል ያስመዘገቡ የቆሙ ለአማራ እናይበገሬ ሐሞተ ኮስታራ ለዛቸው የላቀ በቅለው በበለሳ ልክ እንደ ነጭ ማር እንደ ጤፍ እንጀራ ጠላት መጣ ተብሎ ሌላ ሰው ቢጠራ ይደርሱ ነበረ ከንፈው እንደውፋ በሮ በሞራ። ምን አለ ፈጣሪ መልሶ ቢራራ ወይም እንደ ጤፉ ሰው ደግሞ ቢዘራ እንደ አተር ባቄላው ሰው ደግሞ ቢዘራ ወይም እንደ ኩታ ሰው ደግሞ ቢሰራ ይመጡ ነበረ እነ መልኬ ብርሃን አንዳንድ ሽምዬ እነ ግዛት ሞላ አይመጡም ነበረ ዋጥጋቤ ኃይሌ ዋጀና ከበደ እናራገው ሞላ ይመጡ ነበረ እነ ካሳ ሙሉ እነ ማጊታን ደግሞ እነወረተውና እየለው ይልማ አይሞቱም ነበረ እነ ባይል ያሰፋ እነ ፈሻ ሙጬ እነ ሙሌ ጎሴ ዋላጫው ጥሩነት ያስድል ያጮማ ይመጡ ነበረ ማርጌ ምርጥነህ እናት ታዲያበባው ያነ የምባውራ የማይጠፋ ታሪክ ከፍለዋል አማራ ድል አስመዝግበዋል ጥንትም ድላደላ ይቀመጡ ገነት ስማቸው ይጠራ። በረው የሚደርሱት ሳይጠራጠሩ ግንባር የሚገኙት ጠላትን ሳይፈሩ ካለፉት አባቶች ሐሞት የቀሰሙ ለመላ ኢትዮጵያ መመኪያ የሆኑ ለሚመጣው ትውልድ አሻራ የጣሉ ለአማራነታቸው ልባት የሰጡ ልባት የጣሉ ወርቁ ቢያድግልኝ በመዚያ ሹምዬ እናማረ ብሩ ዋመለሰንዬ እናደልኝ ማሩ ሙሉ አግማስም ሞተ ዋተሾመ ኃይሉ ይቀመጡ ገነት ይዘጋጅ ወንበሩ ከጥንትም ደም ነበረ አሁን ድል ያሰሩ ነፍሳቸውን ባርስስ ይሆን አፈሩ ጨርሻ